አኮበም ያገናኝ መንገድ የለም እስካሁን። አኮበ ዋና ጠረፍ ላይ ነው ያለችው ከሱዳን ድንበር እና ከሎጎ ሳይድ ነው የሚገናኘው። ሌላ እንትን የለውም፣ ሌላ ቦርደር የለውም። ስለዚህ እዛ መሄድ ከባድ ነው። እንደው እዛ ያለው ልጆች መኪና ድምፅ አያውቅም፣ መኪና አይቶ አያውቅም። 12ኛ ክፍል የሚፈተኑ ደግሞ በእግራቸው የሚመጡ አሁን ወደ ሐምሌ አካባቢ በእግራቸው የሚመጡ መንገድ የለም። የተጀመረ መንገድ አለ። ይሄ ከምን ነው የቆመ የሚል ጥያቄ ነው። እኔ ውስጥ ያለ ነገር ምንድን ነው? ቅድም እንደተባለ ውሃ የለም። እኛ 2 ዓመት ሆነ 3ኛ ዓመት ባሮ ውሃ ነው ዝም ብሎ ምን ይቀዳል። እኔ ራሴ አንድ ቀን 300 ብር ነው ወደ እኔ ቤት የሚገባ። ማንም ይክድ የለም። ተነጋግረናል ሁላችንም እየተሰበሰብን ውሃ ለምንድን ነው በአንድ ቀበሌ ብቻ ነው 03 አንዳንድ ሰው እዛ ያገኛሉ 04 05 01 02 የት አለ ውሃ አቅርቦት? የጤናቱ አሁን እንዳለው ነው። የትምህርት አነጋጋሪ ነው። በአንድ ሰው የሚፈታ ነገር አይደለም። አሁን ያለችው የአገሪቱ ፖሊሲ ጥሩ ዳይሬክሽን ተይዟል። እንደው ባለፈ ጊዜ ተማሪዎች ሲፈተኑ እኔ አስተባባሪ ሆኛለሁ። ጋምቤላ ዩኒቨርሲቲ ታስተባበር ነበር እንደ ሃይማኖት አባት የሚማሩት ፈተና ራሱ ማያነቡ